ደጆች ሳይዘጉ በአጠቃላይ በየዘመናቱ በቤተክርስቲያን ላይ የሚቃጡ መከራዎችን በአጽራረ ቤተክርስቲያን የሚደረጉ ጥቃቶችን ለምን አይነት ቀጣይ ስራ መነሻ ማድረግ እንዳለብን ያስተማረን ማለት ይታጸው አናቅጽኪ የሚለውን ደጆችሽ አይዘጉ የሚለውን ዝማሬ መነሻ አድርጎ ለቅድስት ቤተክርስቲያን የማይዘጉ ደጆች እንደሚገቧት በመረዳት የሚያገለግል ማህበር ነውና በዚህ ምክንያት በጣም ምንኮራበት ምንመካበት መንፈሳዊ ማህበር ነው። ከዚህ የበለጠ ስራም እንዲሰራ እንጠብቃለን። ደጆች ሳይዘጉ ቤተክርስቲያን አስከፈተ ሲባል ሄዶ በሩን ከፈተ ማለት አይደለም። ቤተክርስቲያኑ እንዲዘጋ ምክንያት የሆኑትን ዋና ዋና ጉዳዮች ለይቶ እሱ ላይ ነው ስራ ሲሰራ ይቆያል። ደጆች ሳይዘጉ ወደ አንድ ሀገረ ስብከት ለአገልግሎት ገባ ማለት አይወጣም ማለት ነው። ይህንን ያስተማሩ ቅዱስ አምብሮስ የተባለው የቤተክርስቲያናችን አባት ለቤተክርስቲያን የበኩር ልጅ የላትም ይላል። ሁላችንም የበኩር ልጅ ነን ማለት ልጅ የልጅ ልጅ የሚባል የለም። ሁላችንም እኩል ነን። ቅዱስ ፓትርያርኩም ሊቃነ ጳጳሳቱም እኛም አባታችን ነው ብለን እንጸልየው እኩል። ስለዚህ ሁላችንም ልጅነት ላይ አንበላለጥም። የገጠር አገልግሎት የሚባለው በጣም ብዙ ባለሀብቶች ድንቅ የገጠር አብያተ ክርስቲያናትን ገንብተዋል፣ ስማቸውን ተክለዋል። እዛ ቦታ ላይ ገሌ ነው ያሰራው ተብለው በረከት አግኝተው ሄደዋል። ከዛ በኋላ ግን ያ ቤተክርስቲያን ባዶ ነው የሚቀረው። ደጆች ሳይዘጉ በጣም ከምንኮራባቸው የቤተክርስቲያናችን ማህበራት አንዱ ነው። በእድሜ ገና 17 ዓመት ላይ ያለ ወጣት ማህበር ቢሆንም የሰራው ስራ ግን በጣም ብዙ ለውጦችን ማምጣት የቻለና በተለይ የቤተክርስቲያን አገልግሎትን እንዴት ማየት እንዳለብን እንደማሳያ ከምንጠቅሳቸው ማህበራት አንዱ ነው። ይህን ያስባለኝ ምንድነው? በተለይ ደጆች ሳይዘጉ ምንም እንኳን በበሻሻ ከተከሰተው የምዕመናን ሰማዕትነት በፊት ስራ ሰርቶ የተጀመረ ማህበር ቢሆንም የበለጠ የተነቃቃውና ደጆች ሳይዘጉ የሚለውን ርዕሰ ጉዳይ መነሻ አድርጎ የገጠር አብያተ ክርስቲያናትን ማስከፈት ላይ ስራ መስራት የጀመረው ከ99 ዓመተ ምህረት በኋላ በበሻሻ ሰማዕትነት ከተቀበሉ ምዕመናን በኋላ ነው። ይህ ማለት ምንድነው? እንግዲህ ክርስቲያን ማለት ድንጋይ ሲወረወርበት የተወረወረውን ድንጋይ አንስቶ የሚወረውር ሳይሆን በተወረወረው ድንጋይ ቤት የሚሰራ ነው ይባላል። ለምሳሌ ቤተክርስቲያናችን ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሰማዕት ሆኖ የተቀበለበት ቀን እና በድንጋይ የተወገረበት ቀን ቤተክርስቲያን ያው ቀን ቅዱስ ጳውሎስን ያገኘችበት ቀን ነው። በእውነት የበሻሻው የምዕመናን ሰማዕትነት ደግሞ ቤተክርስቲያን ደጆች ሳይዘጉን ያገኘችበት ምክንያት ነው ማለት እንችላለን። ምክንያቱም ያንን የሰማዕትነት መከራና የምዕመናንን መገፋት እንደ ቁጭትና እንደ መንስኤ በመጠቀም ለ17 ዓመታት ያልበረደ የመንፈሳዊ አገልግሎት ትጋትን ማሳየት የቻለ ማህበር ነው። ስለዚህ ደጆች ሳይዘጉ በአጠቃላይ በየዘመናቱ በቤተክርስቲያን ላይ የሚቃጡ መከራዎችን በአጽራረ ቤተክርስቲያን የሚደረጉ ጥቃቶችን ለምን አይነት ቀጣይ ስራ መነሻ ማድረግ እንዳለብን ያስተማረን ማለት ነው። ስለዚህ ዘመነ ሰማዕታት እንግዲህ ቤተክርስቲያን ገና ከተመሰረተችበት ዓመት ጀምሮ የመጀመሪያዎቹን 300-400 ዓመታት ያለማቋረጥ የሰማዕታት ደም እንደ ውሃ ፈሷል። የዛኔ የፈሰሰው ደም ግን ቤተክርስቲያንን ለብዙ ስራና አሁን ላላት ቅርጽ ነው ምክንያት የሆነውና ደጆች ሳይዘጉም በዘመናችን የሚቃጡ ጥቃቶችን ወይም የሚገጥሟትን መከራዎች እንዴት ወደ አገልግሎት እድል መቀየር እንችላለን የሚለውን ከሚያሳይ ምሳሌ ማህበር መካከል ቀዳሚው ነው። ከነሱሙ ደጆችሽ አይዘጉ ብሎ የተዘጉ አብያተ ክርስቲያናትን የቅዱስ ያሬድን ይታጸው አናቅጽኪ የሚለውን ደጆችሽ አይዘጉ የሚለውን ዝማሬ መነሻ አድርጎ ለቅድስት ቤተክርስቲያን የማይዘጉ ደጆች እንደሚገቧት በመረዳት የሚያገለግል ማህበር ነውና በዚህ ምክንያት በጣም ምንኮራበት ምንመካበት መንፈሳዊ ማህበር ነው። ከዚህ የበለጠ ስራም እንዲሰራ እንጠብቃለን። ደጆችሽ እንግዲህ ባለፉት 17 ዓመታት 142 የገጠር አብያተ ክርስቲያናት አስከፍቷል። ምናልባት የተዘጋ ህንፃ ማስከፈት አድርጎ የሚረዳ ሰው ካለ በጣም የዋህ ነው ማለት ነው። አብያተ ክርስቲያናት ለምንድን ነው የሚዘጉት? የመጀመሪያው አብያተ ክርስቲያናት የሚዘጉበት ምክንያት በአገልጋይ እጥረት ነው። ቁጥር አንድ ምክንያት እሱ ነው። ከዛ በኋላ ደግሞ በተገልጋይ ምዕመናን
አገልጋዩን ይዘው ማቆየት የሚችሉ መደገፍ የሚችሉ ደሞዝ መክፈል የሚችሉ ምዕመናን ቁጥራቸው ባነሰ ወይም አቅማቸው ባነሰ ቁጥር አገልጋዩ ከአገልግሎት ቦታው ፈልሶ ወደ ሌላ ቦታ ይሄዳል። ወይ በሞት ወይም በእርጅና ምክንያት አገልግሎት ያቆማል። በዚያ ምክንያት አብያተ ክርስቲያናቱ ይዘጋሉ ማለት ነው። ስለዚህ ደጆች ሳይዘጉ ቤተክርስቲያን አስከፈተ ሲባል ሄዶ በሩን ከፈተ ማለት አይደለም። ቤተክርስቲያኑ እንዲዘጋ ምክንያት የሆኑትን ዋና ዋና ጉዳዮች ለይቶ እሱ ላይ ነው ስራ ሲሰራ የቆየው። ስለዚህ 142 አብያተ ክርስቲያናት አስከፈተ ማለት በእነዚህ 142 አብያተ ክርስቲያናት የሚያገለግሉ ቀዳሲያንን ካህናትን ማፍራት ላይ ሰርቷል ማለት ነው። ይሄ በጣም የተሳካ አገልግሎት ያሰኘዋል። ምክንያቱም 142 አብያተ ክርስቲያናት በትክክል እንኳን ኦፐሬት ማድረግ እንዲችሉ ቢያንስ 3 አገልጋይ ያስፈልጋቸው። ስለዚህ በእነዚህ አብያተ ክርስቲያናት ልክ አገልጋይ አሰልጥኖ ደሞዝ ከፍሎ በስፍራው አገልግሎት እንዲሰጡ ማድረግ መቻል በጣም የተሳካ ስራ ነው። ይህም ብቻም አይደለም። ደጆች ይህንን ስራ ሲሰራ አብሮ ያደረገው 2 ቁም ነገሮች አሉ። የመጀመሪያው አገልጋዮቹን ካህናቱን ለመቅጠርና በሚቀድሱበት አካባቢ በዓታቸውን አጽንተው እያገለገሉ ምዕመኑን እያስተማሩ እየቀደሱ እንዲኖሩ ደሞዝ ለመክፈል ራሳቸውን መቻል አለባቸው። ስለዚህ ደጆች ሳይዘጉ የተለያዩ ፕሮጀክቶችን በመቅረጽ ይህንን አገልግሎት ሰፖርት የሚያደርጉ የልማት ስራዎችን አብሮ ሲሰራ ነበር። ይህ ለቤተክርስቲያን ብቻ ሳይሆን አንደኛ ለሀገርም ይጠቅማል። የእርሻ ስራ፣ ሌላ የማምረቻ ስራዎች የመሳሰሉት ሁሉ የሚጠቅመው ማህበረሰቡን ነው። ለሰዎች የስራ እድል ይከፍታል። ከዛ ውጭ የሚገኘው ገቢ ደግሞ አገልጋዮችን ባሉበት በተቀጠሩበት በተመደቡበት ቦታ ላይ ጸንተው እንዲቆዩና በገንዘብ እጥረት ምክንያት ወይም ራሳቸው መደገፍ ባለመቻላቸው ወደ ሌላ ቦታ እንዳይፈልሱ ያደርጋል። ስለዚህ ደጆች ሳይዘጉ የቤተክርስቲያን የተራድኦ ስራ ቀጣይነት ያለው እንጂ የሆነ ቤተክርስቲያን አሳድሰህ ወይም የሆነ ቤተክርስቲያን አንጸህ ዞር የምትልበት አለመሆኑን አስተምሮናል። የገጠር አገልግሎት የሚባለው በጣም ብዙ ባለሀብቶች ድንቅ የገጠር አብያተ ክርስቲያናትን ገንብተዋል፣ ስማቸውን ተክለዋል። እዛ ቦታ ላይ ገሌን ያሰራው ተብለው በረከት አግኝተው ሄደዋል። ከዛ በኋላ ግን ያ ቤተክርስቲያን ባዶን ነው የሚቀረው። ደጆች ሳይዘጉ ወደ አንድ ሀገረ ስብከት ለአገልግሎት ገባ ማለት አይወጣም ማለት ነው። ይህንን ነው ያስተማሩ። ገብተው ህንፃውን ወይም ደግሞ የሚገለገለውን አገልግሎት አድምቆ መሄድ ወይ የሆነ ጊዜ አንዳንድ የጥፋተኝነት ስሜት ሲሰማን ያንን ለመቀነስ የሆነ ገጠር ቤተክርስቲያን ሄዶ መባ ሰጥቶ አስቀድሶ አንግሶ መምጣት አለ። ደጆች ሳይዘጉ ግን ከገባ የማይወጣ ማህበር ነው እና በረጅም ጊዜ ዘላቂ ሆኖ ያ ቤተክርስቲያን እንዴት ኦፐሬት ማድረግ ይችላል የሚለው ላይ በልማት ስራዎች አብያተ ክርስቲያናቱንና አገልጋዮቹን በመደገፍ በጣም ከፍተኛ ስራ ሰርቷል። ሁለተኛው ደጆችሽ እንግዲህ 3 ነገሮች ነው አጠቃላይ የተማርነው። አንደኛ ዘመነ ሰማዕታትን ወደ ድል መቀየር ከደጆችሽ የተማርነው ነገር ነው። ሁለተኛው የተዘጉ አብያተ ክርስቲያናት እንዲዘጉ ምክንያት የሆኑትን አገልጋዮች በቋሚነት የሚደግፍ የልማት ስራ መስራት፣ ይሄ የደጆችሽ አገልግሎት ፕሪንሲፕል ነው፣ እንደ ትምህርት መሰጠት ያለበት ማለት ነው። ሶስተኛው በደጆች ሳይዘጉ አገልግሎት ላይ በጣም አራያ ሊሆን የሚችለው አንድ አባባል አለ። አሳ ከምትሰጠው አሳ ማጥመድ አስተምረው ይባላል። እና ብዙ ጊዜ በገጠር አገልግሎት ላይ የምንሰራው ስህተት ምንድነው? ከተማ አካባቢ ያለን ሰዎች የሆነን ገጠር ቤተክርስቲያን ክብረ በዓል ጠብቀን ከዋዜማው ጀምረን ሄደን ስብከተ ወንጌል መዝሙር ዘምረን ከዛ በዕለቱ ቅዳሴ ወይ እኛ ቀድሰን ወይ እነሱ ሲቀድሱ አስቀድሰን ከዛ ንግሱን በደንብ አክብረን እነሱ እኛን የማስተናገድ ሮል እንዲጫወቱ አድርገን እንመለሳለን። ይህ ለጊዜው ያው የክርስቲያን ህብረት ስለሆነ ጥሩ ነገር ሊፈጥር ይችላል። በዘላቂነት ግን ያንን ስፍራ እየገደለው ነው የሚመጣው። ምክንያቱም ሄደ አንግሰ አክብረህ ቀድሰ አስተምረህ ስትመጣ እዛ አካባቢ ያለው አገልጋይ እየወጣ አይመጣም። በቋንቋው የሚያስተምረው ሰው፣ በቋንቋው የሚሰብከው ሰው እዛው ቦታ ላይ ዘላቂ ስራ መስራት የሚችል አገልጋይ የማፍራት ስራ ካልተሰራ በጣም አደገኛ ነገር ነው የሚፈጠረው። ደጆች ሳይዘጉ ይህንን አጥብቀው ከተረዱ ጥቂት ማህበራት መካከል አንዱ ነው፣ ዋነኛውም ማለት እንችላለን። ምክንያቱም በበርካታ ቋንቋዎች ደጆች ሳይዘጉ ሰባኪያንን በኮሌጅ ደረጃ አሰልጥኖ አስተምሮ ራሱ ነው የሚመድበው ማለት ነው። እና እንግዲህ ቤተክርስቲያን እንዲህ ለምን አታረግም፣ ቤተክህነት እንደዚህ ለምን አያረግም በሚል አክቲቪዝም የሚፈታ ችግር የለም። ቤተክርስቲያን ማለት እኛ ነን። የቤተክርስቲያን ራስ ክርስቶስ ነው። ሁላችንም አካሎቿ ነን። ቅዱስ አምብሮስ የተባለው የቤተክርስቲያናችን አባት ለቤተክርስቲያን የበኩር ልጅ የላትም ይላል። ሁላችንም የበኩር ልጅ ነን ማለት ልጅ የልጅ ልጅ የሚባል የለም። ሁላችንም እኩል ነን። ቅዱስ ፓትርያርኩም ሊቃነ ጳጳሳቱም እኛም አባታችን ነው ብለን እንደምንጸልየው እኩል። ስለዚህ ሁላችንም ልጅነት ላይ አንበላለጥም።
ለአገልግሎት መሳካት ሲባል ተዋረዱ የስልጣን ተዋረዱ ሃይራርኪው ይኖራል እንጂ ሁላችንም በቤተክርስቲያን ልጅነት አንበላለጥም። ስለዚህ እግዚአብሔር ሁላችንም እኩል ነው የሚጠይቀን። ደጆች አይዘጉ ይህንን ስለተረዳ አባቶች ላይ በማሳበብ መዋቅሩ ላይ በማሳበብ ቤተ ክህነቱ እንደዚህ አልሰራም በማለት ላይ ጊዜውን አላጠፋም። እኔ ምን ማድረግ እችላለሁ የሚለው ላይ ነው ያተኮረው። በዚህ ምክንያት በጣም በርካታ ሰባኪያን ደጆችሽ አይዘጉ አስተምሮ አሰልጥኖ መምህራን ያደረጋቸው በርካቶች ናቸው እና ይህ የቤተ ክርስቲያንን እንደው ፈተናም የማቃለል መፍትሄ ላይ ደግሞ በርካታ ውጤት ያመጣ ማህበር ነው። በዚህ በጣም አስደናቂ ስራ የሰራ ማህበር ነው። እንግዲህ ደጆችሽ ለ17 ዓመታት በአንድ ሀገረ ስብከት ላይ ታምኖ በጣም በርካታ ስራዎች ሲሰራ ቆይቷል። አሁን ግን ከአንድ ሀገረ ስብከት አልፎ በሌሎች አህጉረ ስብከቶች መስራት የሚችልበት የጠቅላላ ማህበርነት ፈቃድ ከማህበራት ምዝገባ ክትትል መምሪያ ተሰጥቶታል ማለት ነው። ስለዚህ ጠቅላላ ማህበር ነው። ደጆች አይዘጉ በሁሉም አህጉረ ስብከቶች አገልግሎት ሊጀምር ነው። በጥቂቱ ታምናልና በብዙ ሾመሃለው የሚለው ቃል እንግዲህ ለደጆች ይገባል። በአንድ ሀገረ ስብከት ታምኗልና ቤተክርስቲያን በብዙ አህጉረ ስብከቶች ላይ ሾመዋለች። ይህ ብቻም አይደለም። ደጆች ስራውን ሲጀምር 1 ብር ለአንድ የገጠር ቤተክርስቲያን በሚል ነበረ። ብዙዎቻችሁ እንደምታስታውሱት 1 ብር የሚባል ነገር በነበረበት ዘመን ማለት ነው። እርግጠኛ ነኝ ይህን ቪዲዮ የምታዩ ሰዎች 1 ብር ኪሳችሁ ውስጥ የለም። አሁን 1 ብር ራሱ መገበያነቱ በጣም የቀነሰበት ያው አለ፣ ኮንሰፕቱ አለ፣ ግን 1 ብር ያን ያህል ፓወርፉል አይደለም እና በ1 ብር ታምነው ግን ለ17 ዓመታት 142 አብያተ ክርስቲያናት አስከፍተው እጅግ በጣም ብዙ ሺህ የሚሆኑ ምዕመናንን እና ሰባኪያንን አፍርተው ብዙ ስራ ሰርተዋል። አሁን ደግሞ በሁሉም አህጉረ ስብከት ስራ ሲጀምሩ 100 ብር ለአንድ የገጠር ቤተክርስቲያን የሚል አዲስ ዘመቻ ጀምረዋል። እንግዲህ 100 ብር እንደየሀገሩ ነው። በኢትዮጵያ 100 ብር፣ በሌላው ሀገር $1 $100 100 ፓውንድ 100 ዩሮ እየተባለ እንደያለበት ሀገር ይተረጎማል። ከዛም በላይ መስጠት ይቻላል። ግን መነሻው 100 ብር ለአንድ የገጠር ቤተክርስቲያን በሚል ደጆች ሳይዘጉ እንግዲህ ከ17 ዓመት በኋላ ሁለተኛ ዙር ቅስቀሳ ጀምሯል። ይህ ብቻ ራሱ በ1 ብር የሰሩት ስራ ይሄ ከሆነ በ100 ብር ደግሞ ብንሰጣቸው ምን ሊሰሩ ነው ተብሎ ከሌለው ላይ ተወስዶ መክሊት ሊጨመርለት የሚገባ መንፈሳዊ ማህበር ነው። ስለዚህ ይህንን ቪዲዮ የምትመለከቱ ሁሉ ደጆች ሳይዘጉ በሌሎች አህጉረ ስብከቶች ሁሉ 100 ብር ለአንድ የገጠር ቤተክርስቲያን በሚል የያዘውን ዘመቻ እንድትሳተፉና 100 ብር ሰጣችሁ በጣም በርካታ ምዕመናንን ነፍሳትን እንድትታደጉ በዚህ አጋጣሚ ጥሬን አስተላልፋል። ደጆች ሳይዘጉ የቤተክርስቲያናችንን የሰማዕትነትና የመከራ ዘመን ወደ በጎ አገልግሎት እድል የቀየረና ያንን ተጠቅሞ ለ17 ዓመታት እጅግ አስደናቂ ስራ የሰራ እጅግ የምንኮራበት ማህበር ነው። የደጆች ሳይዘጉ ማህበር ወንድሞችና እህቶቻችን እንግዲህ በጣም ለትውልድ የሚተርፍ ቤተክርስቲያን መቼም የማትረሳው የ17 ዓመት ትጋትና የአገልግሎት ፍቅር ለቤተክርስቲያን አሳይታችኋል። ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም እንዳለ ቅዱስ ጳውሎስ እያንዳንዱ አገልግሎት በልበ ሥላሴ የተጻፈ ዋጋ በሰማይ የሚገኝበት ነው። ሁለተኛ ዙር እንቅስቃሴ ለመጀመር ሂደት ላይ እንደሆናችሁ እያየን ነው። ሁላችንም በታላቅ ጉጉትና ደስታን የምንጠብቀው ከፊት ይልቅ ትጉ ነው የሚለው ቀኑ ሲቀርብ እያያችሁ መሰብሰባችንን አንተው ከፊት ይልቅ ትጉ የሚሉት ቃላት ለደጆች ሳይዘጉ ነው። እስከ አሁን ከነበረው የበለጠ ትጋት ጨምራችሁ ሰውም ጨምራችሁ እንግዲህ ደጆች ሳይዘጉን ለ17 ዓመት ይዞ የመጣው ትውልድ አለ። ደግሞ ወጣቶቹ አሉ። ስለዚህ በርካታ ወጣቶችን የሚያንቀሳቅስ እንደ አዲስ በአዲስ ኃይል ብዙ ስራ የሚሰራ ማህበር እንደሚሆን እርግጠኞች ነን። ሁላችንም በያለንበትም በአገልግሎቱም ላይ አክቲቭሊም ኢንአክቲቭም ሆኖ በመሳተፍ የምንችለውን አስተዋጽኦ እናደርጋለን። በርቱልን፣ እንዳትደክሙ። አዲስ የአገልግሎት ምዕራፍ ነው የጀመራችሁት። እንግዲህ እንደ 17 ዓመቱ እጥፍ አትርፋችሁ እጥፍ ሰርታችሁ ለብዙዎች መዳን ምክንያት እንደምትሆኑ እንተማመናለን። እንግዲህ የቅዱሳን ጸሎት ከሁላችን ጋር ይሁንልን። Thank you.